ዛሬ የምንሰራው ዶሮአችንን አንቀን በስንት መከራ ያገኘነውን እንቁላል ነው የምንሰራው። የሚጣፍጥ ነው፣ ቀምሳችሁ ሞክሩት። ዶሮን ሲያሳስቋት እየሳሳቁ ውለጂ አለዋት አለችኝ አያቴ እና እየሳሳኩኝ 4 እንቁላል ወላልኛለች። የሚያስፈልገን ነገር ሽንኩርት፣ ቲማቲም፣ ቃሪያና ነጭ ሽንኩርት ነው እኔ የተጠቀምኩት። ቃሪያው እንደዚህ ለየት ባለ አሰራር እንገረዘዋለን። ቀጥሎ ደግሞ ነጭ ሽንኩርታችንን እንደዚህ አድርገን በደንብ እንደበድበዋለን። ማንጎውን እና ሽንኩርቱን አንድ ላይ እንቀላቀለዋለን። ከዛ ሳናበዛ ዘይት ትንሽ ፈሰስ እናደርግና ቀስ እያለን እንቆለዋለን። ከ1-3 ደቂቃ በኋላ ነጭ ሽንኩርታችንን ጨምረን ድጋሚ እንቆላለዋለን። ከዛ ደግሞ በደንብ አድርገን እንጠብጠዋለን። ልክ እዚህ ጋር በድረሱ ሲያቀልን ወይም አልደረሰም ከሆነ ደግመን እናማስለዋለን። ደግመን ካማሰልነው በኋላ በአዲሱ ስላሽ በአሮጌው ማማሰያ ጨዋችንን እናፈሰዋለን። ከዛ ጨውን አንድ ላይ እናዋውደዋለን። ቀጥሎ ሲበስልልን ዋናው ተጫዋቹን እናስገባቸዋለን። 4ቱን ዶሮ እንደዚህ ከጨመረን በኋላ ቃሪያችንን ጠብ አድርገን በደንብ አድርገን እናስለሰዋለን ማለት ነው። እዚህ ጋር እሳቱን ቀንሼ ነው እንደዚህ በደንብ አድርጌ ማማሳስለው። ከዛ ልክ ከለሩ እንደዚህ እንደናንተ ቆንጆ እየሆነ ሲመጣ እንደዚህ በሳቅ የተፈረፈረ ሲመጣ ከዛ እዚህ ጋር በደንብ እንተያይና በቃ ደረስኩኝ ሲል ደረሰልን ማለት ነው። እንደተለመደው በሳህናችንን ጨማምረን ሳንቆጥብ ከዛ በስመ አብ ወወልድ ወመንፈስ ቅዱስ ብለን እንበላለን ማለት ነው። እግዚአብሔር ይመስገን።